ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን ትናንትና በሰይፉ በኢቢኤስ ፕሮግራም ላይ ቀርቦ የነበረው ተወዳጁ ተዋናይና የፊልም ዳይሬክተር ሄኖክ ወንድሙ ያስደመጣቸው እውነታዎች መነጋገሪያ ሆነዋል። በተለይም በጉጉት ለሚጠበቀው አዲሱ ፈረጃ ለተሰኘው የፊልም ፕሮጀክት ሲል ያደረገው እጅግ አስገራሚ የሰውነት ለውጥ ተመልካችን አስደምመዋል። ዝርዝሩን ይዘንላችሁ ቀርበናል። ሄኖክ ወንድሙ በትናንትና ቆይታው እንደገለጸው ለአዲሱ ፈረጃ ፊልም ዝግጅት ሲል ብቻ በአጭር ጊዜ ውስጥ 41 ኪሎ ግራም የሰውነት ክብደት መቀነሱን ይፋ አድርጓል። ይህንን ያህል ከፍተኛ ክብደት ለመቀነስ ያደረገው ከፍተኛ ጥረትና ያሳየው ቁርጠኝነት ለሙያው ያለውን ክብር በተግባር ያሳየበት ሆኗል። ሰይፉ ፋንታሁንና ተመልካቾችን በሄኖክ አዲስ ቁመናና የአካል ብቃት ለውጥ እጅግ የተደነቁ ሲሆን ሄኖክም ይህ ክብደት መቀነስ በፊልሙ ላይ ለሚጫወተው ገጸ ባህሪ እውነታውን የተላበሰ እንዲሆን ለማድረግ የተከፈለ ትልቅ መስዋዕትነት መሆኑን ገልጿል። ፊልሙ በከፍተኛ በጀትና በጥራት መሰራቱን የጠቀሰው ዳይሬክተሩ ይህ የክብደት ለውጥም የፊልሙ አንዱ አካል እንደሆነ አብራርቷል። ተከበራችሁ ተመልካቾቻችን እናንተስ በትናንቱ የሰይፉ ሾው ላይ የሄኖክ ወንድሙን የ41 ኪሎ ግራም ክብደት መቀነስና ስለ ፈረጃ ፊልም የነበረውን ቆይታ እንዴት አያችሁት? ያላችሁን ሐሳብ አስተያየት በኮሜንት መስጫው ላይ አጋሩን። ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ቀን